እንደዚህ ውብ የሆነና ያማረ ብርያኔ ማለህ እንዴት እንደሚሰራ አሳያችኋለሁ። ውድ የተወደዳችሁ የቻናል የተከታታችሁ የሀገሬ ልጆች እንደምን አላችሁ? ከኔ ጋር ክርስቶስ አምላካችን የተመሰገነ ይሁን። ወደ አሰራሩ እዚህ ጋር ሽንኩርቱ ቀይ እስከሚሆን አረከው ደረቅ ቅመማ ቅመሙን አድርጌ ከዛ ሽንኩርቱን ቲማቲሙን ላጥኩት ማለት ነው። ልጣጁን እንደዚህ ካረኩ በኋላ ባህራት አረኩኝ ማለት ነው። ከሙን እርድ እንደሚባለው ብዛራ አረብና ሌሞን ደረቁን ማለት ነው። እሱን አደረኩ። ከዛ እሱን እንትን እያልኩ መጀመሪያ ግን ያው ማልህ የሚባለውን እዚህ ጋር ቃሪያ ነው ያረኩት። ቃሪያ ማልህ የሚባለው መጀመሪያ ውሃ ላይ ስንጥደው እርድና ደረቅ ቅመማ ቅመም አድርገን እንቀቅለዋለን ማለት ነው። ከዛ አውጥተን በደንብ እናጥበዋለን። በጣም ሽታ ምናምን ስላለው እሱን እንደዛ አረኩ። ከዛ አሁን አረኩት ማለት ነው። ይሄ ማልህ የሚባለው እዚህ ጋር ደግሞ በግዶኑስና ሸበት ነው የሚባለው። እንግዲህ በአማርኛ ምን እንደሚባል አላውቅም። እሱን አደረኩኝ። እሱ ያው በደንብ ማላማስለው በጣም እንደ ቶና ሲሆን አይወድም ሰውየው እንዳይደቅብኝ ነው። እዚህ ጋር ደግሞ ለሩዙ ውሃ እንትን እያፈላሁ ነው። ለሩዙ መቀቀያ ያረኩበት ማለት ነው። ያን ወረቃር ከሙን እና ሚስማር ሄል ማለት ነው። ውሃው ሲፈላ ዘይትን ጨምሬ ሩዙን አረኩኝ ማለት ነው። እንደዚህ ይሆናል መልኩ። በጣም ነው የሚያምረው። ከሙን ምናምን ሲገባበት በጣም ጠረኑ ቆንጆ ነው። በሰለ። ከዚህ ጋር አረኩ ማለት ነው። ካታች ዘይት አረኩበት እንዳይዝ በጣም። ከዛ ሩዙን ካረኩ በኋላ ከላዩ ላይ ደግሞ ማልህ የሚባለውን አደርጋለሁ ማለት ነው። ማልሁን ከጨረስኩ በኋላ ከላዩ ላይ ደግሞ ነጭ ሩዝ አረግበታለሁ። እዚህ አሁን ከለር አልጠቀምም ሰውየው ስለማይበላ ማለት ነው። ያው ደረሰ። እንግዲህ ወደ ማቅረብ ገብተናል። እንደዚህ አድርጌ ከዚህ አደረኩት ማለት ነው። ሀራራ ነው የሚባለው። እዛ ጋር አደረኩት። በግዶንስ ምናምን ላዩ ላይ ያደረኩበት በጣም ነበር የሚያምረው። እዚህ ጋር ደግሞ ሾርባ አለ አደስ እና እንትን የሚባል እሱን አሰራሩን በሌላ ቪዲዮ እመጣለሁ። ላይክ ሼር እያደረጋችሁ አዲስ ጀማሪ ነኝ አበረታቱኝ።